ሰላም ሰላም የዩቱብ ተከታታዮቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ውዶችዬ በአረብ ሀገር ያላችሁ እቁብ አትጣሉ። እቁብ የሚባል ኢትዮጵያ የመንግስት ሰራተኛ ብቻ ነው የሚጥል። ምክንያቱም አንደኛ በሀገሩ ላይ ነው ያለ፣ ሁለተኛ ነገር ደግሞ በየወሩ ነው የሚቀበል። የከሌ የከሌ ይበላብኛል አይልም። ገባችሁ? አረብ ሀገር ግን ያለን ግን ሰዎቹ ቤት ነው ያለ ነው። ሰዎቹ ዛሬ ያባሩን ነገ ያባሩን ማናቅ ሰዎች አንደኛ ብራችን ይበላል፣ ትተን ልንሄድ እንችላለን ብራችን። ሁለተኛ ነገር ደግሞ የሰውን ብርም ይዘን ልንሄድ እንችላለን። እና አረብ ሀገር ሆናችሁ እቁብ አትጣሉ። በቃ እቁብ የሚባል አትግቡ። ምክንያቱም እኔ አነባለሁ የሰውን ኮመንት የ7 ወር ነው ይዛባት ሄደች፣ የ7 ወር። ስለዚህ አሁን እህቴ በኮመንት ትሰማ ይሆናል እና ምንላችሁ ነው እቁብ አትጣሉ። በቃ አረብ ቤት ሆናችሁ ማዳም ቤት ሆናችሁ እቁብ መጣል አያስፈልግም። አካውንት ካላችሁ 1 ድርሃምም ትሁን 5 ድርሃም 10 እንደው 50 ድርሃምም ትሁን በአካውንታችሁ አስገቡ። እቁብ አረብ ሀገር በጭራሽ የማይሰራ ነው። እንዴት አይነት መሰላችሁ የሚሰራ እቁብ? አሁን በውጭ እየሰሩ በጣም ደህና ቦታ ያሉ ሰዎች ናቸው። እቁብ ቢጥሉም የትም አይደርሱም እነሱ። እኛ ግን እስከ ሰው ቤት ማዳም ቤት እስካለን ድረስ እቁብ ስንጥል ማለት ነው። እቁብ ስንጥል የሰውን ብር ይዘን እንሄዳለን፣ ወይም ሰው ደግሞ ብራችንን ይዞ ይሄዳል። ስለዚህ እቁብ አረብ ሀገር ሁናችሁ እቁብ መጣል በጣም በጣም አስፈሪ አስጊ ነው። ምክንያቱም ብራቸውን ልትበሉ ትችላላችሁ፣ የሰው ገንዘብም ይዛችሁ ልትሄዱ ትችላላችሁ። አንደኛ የሰው ገንዘብ ይዞ መሄድ ኃጢአት ነው። ምክንያቱም እነሱም ለፍተው አላርም ጮሆባቸው ከሌሊቱ ተነስተው ስንት መከራ አይተን ነው አረብ ሀገር ገንዘብ የሚመጣ። ስለዚህ እሱም አንድ ነገር ነው። እናንተም ደግሞ ገንዘባችሁ ሲሄድ ደግሞ ስንት ልፋት አይተን ነው ብር የምናመጣ። ስለዚህ አረብ ሀገር ሆናችሁ እቁብ የሚባል በጭራሽ 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 አያስፈልግም። በቃ የማዳም ቅመሞች እቁብ እንዳትገቡ። ምክንያቱም የማትተዋወቁ ሰዎች ናቸው አንድ ላይ የምትሰሩ። የማትተዋወቁ በኢትዮጵያነት ብቻ ነው ወይ በፊሊፒን ወይ እንደዛ ኢንዶኔዥያ አብራችሁ ልትሰሩ ትችላላችሁ። እዛ እቁብ ገብታችሁ ብራችሁን ነው የሚያዝባችሁ። እና ብራችሁን ከተወሰደ ደግሞ ብቻችሁን ማዳም ቤት ሆናችሁ ስትሰለሰሉ ነው ጊዜውን የምትጨርሱት። ስለዚህ ብራችሁ ተጠንቅቃችሁ ገንዘባችሁን አካውንታችሁ ውስጥ ማድረግ እንጂ እቁብ መግባት አያስፈልግም። እቁብ በጭራሽ አረብ ሀገር አያስፈልግም በጭራሽ። ምክንያቱም ሴትዮዋ ዛሬ ታባራችሁ፣ ነገ ታባራችሁ። ጠዋት አብራችሁ ደህና ሰርታችሁ ማታ ትኬት ቆርጣ ልትመጣ ትችላለች። ኦንላይን ኮምፒውተሯን ቀረብ አድርጋ ትቆርጣለች እሷ። ምክንያቱም የሰው ቤት ነው። የሰው ቤት እስካላችሁ ድረስ እቁብ የሚባል በጭራሽ እንዳትገቡ የማዳም ቅመሞች፣ በጭራሽ እንዳትሞክሩት በቃ። ምክንያቱም አሁን ደህና ብትሆን ከሰዓት ደህና ላትሆን ትችላለች። ትኬት መቼ እንደምታመጣ ስለማታውቁ እቁብ የሚባል አያስፈልግም አረብ ሀገር። አንድ የእናንተ ዋስትና አካውንታችሁ ብቻ ነው። በቃ የእናንተ የፈለገው ጊዜ ቆይታችሁ ብትሄዱ የፈለጋችሁ ቢሆን አካውንታችሁ ውስጥ ያለ ገንዘብ ግን ዙሮ ለእናንተ ነው። ስለዚህ እናንተ አካውንታችሁ ውስጥ ነው እንጂ መክተት እቁብ መግባት የከሌ ያኖርልኛል የከሌ ካላችሁ አለቀላችሁ። መቼም አታገኙትም ገንዘባችሁ። በቃ በተለይ እቁብ የምትገቡ ልጆች አረብ ሀገር ሆናችሁ ይሄ በራሳችሁ ላይ ውሳኔ መወሰን ማለት ነው። እኔ 2016 በነ ፈረንጅ አቆጣጠር 2016 ከኢትዮጵያ ወደ ዱባይ ስመጣ የኔን ልንገራችሁ። ስመጣ የገባሁበት ቤት 1000 ደሞዜ 150 ደግሞ የምግብ ነበር የገባሁት። እና እዛ ውስጥ እንደመጣው ኢትዮጵያዊ ያገኘው በቃ ኢትዮጵያዊ ያገኘው በቃ የሀገሬ ልጅ ናት በሚለው እኔም ተግባባኋት፣ እሷም ተግባባችኝ። እና የመጀመሪያ ደሞዜን በቃ ይሄን የምግቡን 150 ድርሃሙን ሊያዘው 1000 ድርሃሙን ደግሞ ያዥልኝ እልካለሁ፣ አንቺ በምትልኪበት ሰው እልካለሁ ብዬ አካውንት ሰጥሻለሁ ብዬ ሰጠኋት ለዛች ልጅ። ስሙ ከዛ ሰጠኋት
ለካ ልጅቷ እህቷ ዱባይ ትሰራለች በውጭ። እኔ አላቅም፣ መረጃውም የለኝም፣ አዲስ ነኝ። ከዛ እኔ ጠዋት ተነስቼ ልጅ አለችኝ፣ ልጅ ነው የሚይዜ ነበረ። ከዛ እሷን ትምህርት ቤት ልጅቷን ትምህርት ቤት ሳደርስ ጠዋት ተነስታ የጡት ማስያዣ እንትን ትላለች፣ ታስተካክላለች። ከዛ የልትሄጂ ነው አልኳት። አይ እዚህ ነው አለች። ለካ እሷ እህቷ ጋር ጠፍታ ልትሄድ ነው። እኔ አላቅም፣ እኔ የማውቀው ነገር የለም። እኔ ልጅቷን ትምህርት ቤት ማድረስ ሲሄድ እሷ ሆሊዴይ ትልና በዛው ትሄድና ጥፍት 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 ጠላታችሁ ጥፍት እያል ጥፍት ጥፍት አለች። 1000 ድርሃሜን ይዛ ማለት ነው። ብቃጠል 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 የት ላምጣ? ወር ሙሉ የለፋሁት ነው። ገባችሁ? ይዛብኝ ሄደች፣ ጠፋች ይዛ እንዳለ። እኔ ሴትዮዋ ጋር ሄድኩኝ፣ የእሷ አሰሪ ጋር 1000 ብር ይዛብኝ ነው የጠፋች ስላት፣ እኔ ምን ላርግሽ አለች። እኔ ምንድነው ማረግሽ? እኔ ስጭ ብዬሻለሁ አለች። እኔ ስጭ አላልኩም፣ ውጭልኝ ነው ያለች ሴትዮዋ፣ አሰሪዋ፣ የእሷ አሰሪ ስጠይቃት። ስለዚህ ይዛው ነው የሚሄዱ ብራቸውን። ጥንቃቄ አድርጉ። ስለዚህ 1000 ብር ይዛብኝ ስለጠፋች አሁን ላይ አብረን ኢትዮጵያዊ ስንሰራ በጣም ነው የምጠነቀቅ ብር ላይ። እንደውም እኔ የሰውን ብርም አልፈልግ፣ የኔም ብርም ደግሞ በፍጹም ለሰው እንዲያምኝ ለመስጠት ይከብደኛል። ምክንያቱም አስተምራኝ ነው ያለፈች፣ አስተምራኛለች። ስለዚህ 1000 ድርሃሜ ቀለጠ 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 ቀለጠ፣ በቃ ጠፋ ጠፋ። ገባችሁ? ስለዚህ ጥንቃቄ አርጉ፣ ጥንቃቄ አርጉ። ብራችሁ ላይ እቁብ አያስፈልጋችሁም። የማዳም ቅመሞች የአረብ ሀገር እቁብ አያስፈልግም። በቃ ዛሬ ትሄዱ፣ ነገ ትሄዱ፣ ማታ ትሄዱ፣ ማታ ወደ ኢትዮጵያ ትበሩ፣ ምን እንደሆነ አታውቁ። እቁብ አትግቡ። ሰብስክራይብ አርጉኝ፣ ኮመንት ጻፉልኝ። እኔም ሰብስክራይብ ስታረጉኝ እያየው እኔም ሰብስክራይብ አረጋችኋለሁ እና ደምሩኝ ከእናንተ ጋር